እግዚአብሔር ከኛ ጋራ ነው፣ ያስተምረናል። የሐዋርያትን ስራ እያጠናን ነው። ዛሬም እሱን ነው የምንቀጥለው። መግቢያ አጥንተናል። ምዕራፍ 1 ሁለት ጊዜ አጥንተነዋል እና ይሄ ክሩሻል የሆነውን መመሪያ፣ ወሳኙን መመሪያ ነው እያጠናን ያለ ነው እና ትንሣኤውን እንዳሳያቸው፣ የእግዚአብሔርን መንግስት እንደሰበከላቸው፣ የእግዚአብሔር መንግስት ነገር እንደሰበከላቸው እና በመጨረሻ ደግሞ ተስፋውን እንደሰበከላቸው ባለፈው ትንሣኤውንና የእግዚአብሔር መንግስት ነው ያጠና ነው። ዛሬ ተስፋውን ነው የምናጠናው እና ተስፋውን ሌሎችንም ተጨማሪ ሐሳቦች እናጠናለን። ባለፈው ሳምንት ደግሞ ጥያቄዎች ስለ እግዚአብሔር መንግስት አንስተን ተጠያይቀናል። ከህይወታችን ጋር አዛምደን ደግሞ እንደዚሁ እኛ ህይወታችን ያልተለወጠው ለምንድን ነው የሚለውን ጥያቄ አንስተን በሰፊው ተነጋግረን ነበር። ዛሬ በአብዛኛው ተስፋው ላይ አተኩረን ነው የምንማረው። ከዛ ደግሞ ከዚህ ክፍል የቀሩ ሐሳቦች አሉ፣ የተወሰኑ እርገቱን እናያለን እና ደግሞ አንድ ማጠቃለያ ሐሳብን አብረን አይተን ይህን ክፍል ዛሬ ለመጨረስ እንሞክራለን። እንደተለመደው ክፍሉን ሁሉንም ብናነበው ይሻላል። ለምናጠናው ክፍል ይሄ ነው። መሲ አዲስ ትርጉም አለሽ? እሱን ግናለን ይሄን ክፍል ነው የምናጠናው። በመጀመሪያ እዚህ ቁጥር 4 ላይ ያለውን ነው፣ ከሱ ነው የምንነሳው። ነገር ግን ከኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ ይላል እና ዮሐንስን ጠቅሶት ስላለ ከዮሐንስ ያለውን ከማቴዎስ ወንጌል ምዕራፍ 3 እናንብበው። እኔስ ለንስሐ በውሃ አጠምቃችኋለሁ። ዮሐንስ ወንጌል ምዕራፍ 3 ቁጥር 11 እኔስ ለንስሐ በውሃ አጠምቃችኋለሁ፣ ጫማውን እሸከም ዘንድ የማይገባኝ ከኔ በኋላ የሚመጣው ግን ከኔ ይልቅ ይበረታል። እርሱ በመንፈስ ቅዱስና በእሳትም ያጠምቃችኋል። መንሹ በእጁ ነው፣ አውድማውን ፈጽሞ ያጠራል፣ ስንዴውንም በገተራ ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል ይላል ዮሐንስ። ጌታ ስለጠቀሰው አብረን እንድናየው ብዬ ነው። እንደገና ይሄ ተስፋ ሲፈጸም ሐዋርያት ሥራ ምዕራፍ 12 የትንቢተ ኢዩኤልን ትንቢትም አብረን እንየው። ሐዋርያት ሥራ ምዕራፍ 12 ቁጥር 17 እግዚአብሔር ይላል በመጨረሻ ቀን እንዲህ ይሆናል፣ ሥጋ በለበሰ ሁሉ ላይ ከመንፈስ ያፈሳል፣ ወንዶችና ሴቶች ልጆቻችሁም ትንቢትን ይናገራሉ፣ ጎበዞቻችሁም ራእይ ያያሉ፣ ሽማግሌዎቻችሁም ሕልምን ያልማሉ። ደግሞ በዚያች ወራት በወንዶችና በሴቶች ባሪያዎቼ ላይ ከመንፈስ ያፈሳሉ፣ ትንቢትም ይናገራሉ። ድንቆችን በላይ በሰማይ ምልክቶችንም በታች በምድር እሰጣለሁ። ደምም እሳትም የጢስ ጭጋግም ይሆናል። ታላቅ የሆነ የተሰማም የጌታ ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣሉ። የጌታን ስም የሚጠራ ሁሉ ይድናል ይላልና እነዚህን 3 ክፍሎች አያይዘን እንድናያቸው ብዬ ነው። የትንቢተ ኢዩኤል ነው ምዕራፍ 2፣ በኋላም እናጠናዋለን ምዕራፍ 2 ላይ ስንደርስ እና ምንድነው እንድናይ የፈለኩት አንዳንድ ሐሳቦችን አንስተን እንድንነጋገር ነው። ራሱ ይሄ ተስፋው ምንድነው? what is special about it? ጌታ እንደዚህ እንደው አጓጉቶ የሚናገረው what is special about it? ይሄ ተስፋ ምንድነው የሚለውን እንድናይ ነው። እንደገና ቀጥሎ ደግሞ በመንፈስ ትጠመቃላችሁ ይላቸዋል። ማቴዎስ ወንጌል ቀደም ያየነው ላይ ደግሞ በእሳት ያጠምቃችኋል ይላቸዋል። በመንፈስ ትጠመቃላችሁ ይላቸዋል፣ በእሳት ያጠምቃችኋል ይላቸዋል። ይሄስ ምን እንረዳለን ከዚህ? filled with spirit or baptized with spirit, baptized with fire? ምን እንማራለን ከዚህ? እንደገና ደግሞ አንዳንድ ቦታ በመንፈስ ትሞላላችሁ ይላል፣ አንዳንድ ቦታ ደግሞ በመንፈስ ትጠመቃላችሁ ይላል።
እዚህ ሀሳብ ላይ ምን እንረዳለን? እስቲ እነዚህን ሀሳቦች አንስተን እንነጋገርባቸው። መጀመሪያ ተስፋው ምንድን ነው? ሁለተኛው ፊልድ ዊዝ ስፒሪት ቨርስስ ዊዝ ፋየር፣ ሶስተኛው ደግሞ ፊልድ ዊዝ ስፒሪት ኦር ባፕታይዝድ ዊዝ ስፒሪት። እነዚህ ሀሳቦች ምንድን ናቸው? እስቲ እነዚህን እንነጋገርባቸው። አመሰግናለን። ከመቅዲ ጥያቄ ልጀምርና ከዛ በኋላ ወደዚህኛው ሀሳብ እመጣለሁኝ። የመቅዲ ጥያቄ ስንመለከት ጌታ ኢየሱስ ክርስቶስ ምንድን ነበር የሚፈልገው ብለን ማየት አለብን። መጨረሻ ላይ ምንድን ነው የሚላቸው? ምስክሮቼ ትሆናላችሁ ነው የሚላቸው። ኢየሱስ የሚፈልገው ምስክር ነበር። ስለዚህ ምስክር ደግሞ ያየውን ነው የሚመሰክረው። እዚህ ሉቃስ ምዕራፍ 24 ላይ እንዲህ ብሏቸው ነበር። እርሱም ከእናንተ ጋር ሳለሁ በሙሴ ሕግና በነቢያት በመዝሙራትም ስለኔ የተጻፈው ይፈጸም ዘንድ ይገባል ብዬ ነገርኳችሁ ቃሌ ይህ ነው አላቸው። በዚያም ጊዜ መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው። እንዲህም አላቸው፣ ክርስቶስ መከራ ይቀበላል፣ በሶስተኛውም ቀን ከሙታን ይነሳል፣ በስሙ ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ይሰብካል ተብሎ እንዲህ ተጽፏል። እናንተም ለዚህ ምስክሮች ናችሁ ይላቸዋል። ያየ ነው የሚፈልገው ኢየሱስ ክርስቶስ። የመጀመሪያዎቹ ሐዋርያት አንቺም አንስተሻል፣ ማየት ነበረባቸው። ይሄ የመጀመሪያው አንዱ ሀሳብ ነው። ምስክር አድርጎ ሊያወጣቸው ከፈለገ ማየት አለባቸው፣ መለማመድ አለባቸው ትንሣኤውን። ለዛ ይመስለኛል። ሁለተኛው ደግሞ ቅድም ቤዛ ያለችው ነገር ነው። መንፈስ ቅዱስን ለመቀበል ሬዲ ለመሆን መጀመሪያ ከትንሣኤው ጋር ልምምድ ያስፈልጋቸዋል። የትንሣኤውን ኃይል ሲያዩ ነው ለመንፈስ ቅዱስ ሬዲ የሚሆኑት። ስለዚህ ይሄ ደግሞ ሁለተኛው ሪዝን ይመስለኛል። ለነዚህ ለሁለት ሪዝኖች ሳይሆን አይቀርም ይሄንን ያደረገው። ተመልሶ ይሆን መቅዲ? ጥያቄያችን እንምጣ። መጀመሪያ what is special about this hope? እግዚአብሔር የተስፋ አምላክ ነው። ሮሜ 15 ላይ እንደሚለው የተስፋ አምላክ ነው። ሁልጊዜ ተስፋ ይሰጣል። መንፈስ ቅዱስ ነበረ እና በደንብ ይሄን እንዲገባ እንፈልጋለሁኝ። በጣም 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 ትልቅ ተስፋ ነው ይሄ ነገር። ከሶስት ወይም ከአራት አቅጣጫ እናየዋለን። አንደኛ ስኮፑ ምን ያህል ሰፊ ነው ይሄ ተስፋ፣ ሁለተኛ ፕሮሰሱ፣ ሶስተኛ ሲግኒፊካንሱ፣ አራተኛም ሊጨምር ታይሚንጉ። እነዚህ አራት ነገሮች ይህንን ተስፋ ስፔሻል ያደርጉታል። እነዚህ አራት ነገሮች ስኮፑ፣ ፕሮሰሱ እና ታይሚንጉ። አይ ቲንክ ከፕሮሰሱ ልጀምር። ይሄ ዝም ብሎ የመጣ ተስፋ አይደለም። በፕሮሰስ የመጣ ነው። በፕሮሰስ ነው የመጣው። አብ ተስፋ ሰጠ እና ብዙ ጊዜ አብ ተስፋውን ለመፈጸም ምንም አያስፈልገውም። በቃ ተስፋ ሰጥቷል። በወደደው ጊዜ ያደርጋል። ለምሳሌ ለአብርሃም ልጅ እሰጥሃለሁ አለው። ጊዜውን ጠበቀ፣ አደረገ። the only thing የሚያስፈልገው ለተስፋ እሱ ተስፋ ሲሰጥ ለኛ ፕሮሚስ ነው። መጠበቅ ይፈልጋል። ተስፋ መጠበቅ ይፈልጋል። እምነት ይፈልጋል። ይደረጋል ተብሎ ማመን ይፈልጋል። ይሄ ተስፋ ግን ከዛ በላይ ነው። ጠብቁ ተብለዋል፣ ማመን አለባቸው። ግን ያን ቢያደርጉ እንኳን አይመጣም ይሄ ተስፋ። ሌላ ፕሮሰስ ያስፈልገዋል ይሄ ተስፋ። ይህንን የምናገኘው ዮሐንስ 14 ላይ ነው። ዮሐንስ 14 ላይ እሱ ምን ይላቸዋል? ቅድም መቅዲ አንስተዋለች፣ መሲ አንስተዋለች። እኔ ብሄድ ይሻላችኋል ይላቸዋል። ነው ዮሐንስ 16 ላይ ምን ይላቸዋል? ዮሐንስ 14 ነው መሰለኝ። ቆይ ጥቅሱን ላውጣው አንድ ጊዜ። 16:7 ነው። 16:7 ላይ የሰጠኝ ካንተ እንደሆነ ያውቃል። የሰጠኝ እኔ
17 ነው እንዴ ማነበው? ስለዚህ ነው የተምታታብኝ። 16:7 16 እኔ እንድሄድ ይሻላችኋል፣ እኔ ባልሄድ አጽናኝ ወደ እናንተ አይመጣምና እኔ ግን ብሄድ ግን እርሱን እልክላችኋለሁ ይላል። እኔ ብሄድ ይሻላችኋል። ኢየሱስ ክርስቶስ መሄድ አለበት። መሄድ ግን ዝም ብሎ መሄድ አይደለም። ይሄን የሚላቸው እኮ ቅር ስላላቸው ነው ሄዳለሁ ሲላቸው። እና መሄዱ መሞት ማለት ነው። መሞት ነበረበት። ኢየሱስ ክርስቶስ መሞት ነበረበት። እሱ ካልሞተ ይሄ ተስፋ አይፈጸምም፣ በፍጹም አይሆንም ይሄ ተስፋ። ስለዚህ ይሄ ተስፋ ፕሮሰስ አለው። ፕሮሰሱ ኢየሱስ ክርስቶስ መሞት ነበረበት፣ መነሳትም ነበረበት፣ ማረግም ነበረበት። እሱ ብቻ አይደለም። እኔ አብን እለምናለሁ ይላል። ተስፋ ሰጥቷል እኮ አብ። ግን በዛ ብቻ አይበቃም። ኢየሱስ ክርስቶስ ሞቶ ተነስቶ መሞቱንና መነሳቱን በድል መነሳቱን አብ ለአብ ታዞ ያደረገውን ካሳየ በኋላ እኔ እጄ እለምናለሁ፣ አብን እለምናለሁ፣ አብም ይሰጣችኋል። ዮሐንስ 14:15 ላይ ብትወዱኝ ትእዛዜን ጠብቁ፣ እኔ አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል ይላል። ስለዚህ ኢየሱስ ክርስቶስ ሞቶ ተነስቶ ሄዶ ከዛ በኋላ ለምኖ ተቀብሎ ነው የሚልከው። እልከዋለሁ ነው የሚለው። ለምኖ ተቀብሎ እልከዋለሁ ይላል። ስለዚህ ተስፋ ብቻ አይደለም፣ ፕሮሰስ አለው። ፕሮሰሱ ደግሞ የኢየሱስ ክርስቶስን ሞት የሚጠይቅ ነው። በአንደኛ ጴጥሮስ ላይ ምን ይላል? መጀመሪያ በኢየሱስ ክርስቶስ ደም ተረጫችሁ ይላል። እኛ ተረጭተን ተዘጋጅተን መገኘት አለብን። እኛ ራሳችን መቀደስ አለብን ለተስፋው ብቁ እንድንሆን። እንደገና ደግሞ ኢየሱስ ክርስቶስ መሞት አለበት። ሄዶ ሞቶ ስራውን አሳይቶ ለምኖ መላክ አለበት። ሶ ፕሪሺየስ ይሄ ተስፋ እንደ ሌሎች ተስፋ አይደለም። ዋጋ የተከፈለበት ትልቅ ተስፋ ነው። ይሄ ከፕሮሰሱ ስናየው ነው። ከስኮፑ ደግሞ እንየው። ከስኮፑ ስናየው ኢዩኤልን እናየዋለን። ቅድም አንስታችሁታል ሁላችሁ። ግን የሚገርም ነገር ነው። ምንድነው? ስጋ መልበስ ብቻ ነው የሚያስፈልገው። በቃ ስጋ ለብሶ ጌታን ማመን ነው። እንደዚህ ሆኖ እኮ አያውቅም። መንፈስ ቅዱስ በፍጹም በሰው ሁሉ ላይ ወርዶ አያውቅም። ሰው መሆን በቂ ነው አለ እግዚአብሔር። ሰው መሆን በቂ ነው እና ሰው ሆኖ ወደ ጌታ የመጣ ይሄን የፈለገ ሁሉ ይሰጠዋል አለ። እና በጣም በሚገርም ሁኔታ ነው የሚነግረው። ወንዶች ብትሆኑ፣ ሴቶች ብትሆኑ፣ ልጆች ብትሆኑ፣ አዋቂዎች ብትሆኑ፣ የሚገርመው ሊሞት የቀረበ ሽማግሌ ቢሆን እግዚአብሔር ለሁሉም ለመስጠት ፈልጓል እና ለሁሉ በነፃ ለመስጠት ፈልጓል። ኦልሬዲ ፕራይሱ ስለተከፈለ፣ ኦልሬዲ ኢየሱስ ክርስቶስ ስለከፈለው ፕራይሱን ለሁሉ በነፃ መስጠት ፈልጓል። እንደገና ቅድም ቤዛ አንስተዋለች። በዮሐንስ 14 ላይ እንደሚናገረው መስጠት ብቻ አይደለም። አንድ ነገር ለምሳሌ ዕቃ እንዋዋሳለን አይደል? ዕቃ እንዋዋስና በተለይ ትልቅ ቆንጆ ዕቃ ከሆነ መልሰን ነው እንመልሰዋለን። ቶሎ ብለ መኪናውን ብታውሱ ብዙ ጊዜ አታቆይቱ፣ ትመልሳላችሁ፣ ትወስዳላችሁ። ይሄን ፕሪሺየስ ጊፍት ጌታ ለዘላለም ነው የሰጠን። ቅድም አንብበነዋል። ኢየሱስም እንዲህ ያለ እቱ ጋር ነበር ምዕራፍ 14 ሌላ ምዕራፍ እያወጣ ይምታታብኝ። ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ፣ ቅድም ያነሳ ነው፣ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እርሱ ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይችል የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚኖር እናንተ ታውቃላችሁ። ሲመጣ መንፈስ ቅዱስ ወደኛ ሲመጣ የዘላለም ኮንትራት ይዞ ነው የሚመጣው። የዘላለም ኮንትራት፣ ለጊዜው ኪራይ አይደለም የሚመጣው። እንደየሁኔታችን እያየ ሊኖር፣ እንደየሁኔታችን እያየ ላይኖር አይደለም የሚመጣው። ኢንቴንሽኑ፣ ሐሳቡ መንፈስ ቅዱስ ወደኔ ሲመጣ የዘላለም ቤት ለማድረግ ነው የሚመጣው። I will live forever ብሎ ነው የሚመጣው። I will live
ፎሬቨር ብሎ ነው የሚመጣ። ይሄን ቤት ለዘላለም እከራየዋለሁ የኔ ያደርገዋለሁ ብሎ ነው የሚመጣ። ይሄ ስኮፑን ትልቅ ያደርገዋል። ሁሉ ሰው ላይ መውረዱ፣ ምንም ክራይቴሪያ አለመኖሩ፣ እንደገና ደግሞ ለዘላለም ለመኖር መምጣቱ እና እናንተ የምታውቁትም በሱ ነው ይላል። ሁል ጊዜ ስለሚኖር ለዘላለም ስለሚኖር በውስጣችሁ ስለሚኖር ታውቁት፣ ሌላ ሰው አይለየውም፣ እናንተ ታውቁታላችሁ ይላል። እና በጣም ትልቅ የሆነ ፕሮሰሱ ትልቅ፣ ስኮፑ በጣም ትልቅ ነው። በሶስተኛ ትልቅ የሚያደርገው ሲግኒፊካንሱ ነው። ምን አላቸው ጌታ? እሱ ካልተቀበላችሁ እንዳትወጡ አላቸው። እንዳትወጡ አላቸው። ተራ ነገር አይደለም ማለት ነው። ያለሱ አይሆንልንም። በቃ ምንም ነገር ማድረግ አንችልም ያለ መንፈስ ቅዱስ። በቃ የብርሃንና የጨለማ ልዩነት ነው በህይወት ውስጥ የሚያመጣው። ወይ ታስሮ መቀመጥ ነው ወይ ተፈቶ መለቀቅ ነው የሚላቸው እንደሱ ነው። ሳትቀበሉ ቁጭ፣ ስትቀበሉ ግን ፐርፐዝ ላይ ትደርሳላችሁ፣ የምፈልገውን ነገር ታረጉልኛላችሁ። ስለዚህ ሲግኒፊካንሱ በጣም በጣም ወሳኝ ነው፣ በጣም ትልቅ ነው። እግዚአብሔር በነፃ የሚሰጠው ነገር ነው፣ ግን it is very very significant። አልፈልገውም ብሎ ክርስቲያን መሆን አይቻልም። አልፈልገውም ብሎ ለእግዚአብሔር መኖር አይቻልም። ከዛ በኋላ ታይሚንጉ ራሱ በጣም ወሳኝ ነገር ነው። ሁልጊዜ ተስፋ ታይም አለው። በታይም ነው የሚሰጠው። ታይሙን የሚወስነው ተስፋ ሰጪው ነው። ተስፋ ሰጪው የራሱ ነገር ይኖረዋል ታይሙን የሚወስንበት። ሬዲ ናቸው ወይ ሊል ይችላል። የተለያየ ሜጀርስ ላይ ይችላል ተስፋ ሰጪው አሁን በጣም ወሳኝ ታይም ላይ ነው መንፈስ ቅዱስን ያመጣው። የመጨረሻው ዘመን የሚባልበት ጊዜ ነው። የመጨረሻው ዘመን ከጌታ ከኢየሱስ ክርስቶስ መገለጥ ጀምሮ ያለው ዘመን ነው። ይሄ ታይሚንግ በጣም በጣም ሲግኒፊካንት ታይሚንግ ነው። ምክንያቱም በራእይ ላይ ታጁት እንደሆነ ሰይጣን ጥቂት ጊዜ እንዳለው አውቆ በታላቅ ቁጣ ወርዷል ይላል በዚህ ዘመን። ሰይጣን በታላቅ ቁጣ የሚሰራበት ዘመን፣ እግዚአብሔርም በታላቅ ኃይል መስራት የሚፈልግበት ዘመን ነው ማለት ነው። እና ይሄ ዘመን ኢዮኤል ላይ እንደሚናገረው ሁሉ ነገር ግልብጥብጥብጥ የሚልበት ዘመን፣ ያለ መንፈስ ቅዱስ የማይዘለቅ ዘመን ነው። ቅድም እንዳነበብነው ኢዮኤል ላይ ጨረቃ ወደ እንደዚህ ድብልቅልቅ የሚወጣበት ዘመን ነው። እዛ ውስጥ የጌታን ስም የሚጠራ እንዲገኝ ነው ይሄ መንፈስ የወረደው። እኛም እንድንጠራው ሌሎችንም የጌታን ስም እንዲጠሩ እንድናደርግ። የጌታን ስም የሚጠራ ግን እርሱ ይድናል ይላል መጨረሻው ላይ። ስለዚህ የታይሚንግ ትልቅነት አለ። የመጨረሻው ጊዜ ላይ ነው የተሰጠን፣ ማለቂያው ላይ ነው የተሰጠን ይሄ መንፈስ። ስለዚህ ይሄ በጣም በጣም ፕሪሺየስ፣ በጣም በጣም ሲግኒፊካንት፣ በክርስቶስ ሞትና ትንሣኤ የመጣ ሄዶ ለምኖ ተቀብሎ የላከው ተራ ነገር አይደለም። በጣም ከባድ ነገር ነው መንፈስ ቅዱስ፣ በጣም ከባድ ነገር ነው። ስኮፑ ደግሞ ለሁሉ፣ እኛ ጋር ደግሞ ሲመጣ ኮንትራቱ ለዘላለም፣ ሁሌ ይኖርብሃለሁ፣ ሁሌ ይኖርብሻለሁ። ትዘምራለች አይደል? ይለወጥ የሆነ ጥሎኝ ሄድ በያላስብም ምናምን የሚል መዝሙር አላት እንትና አስቴር። የዘላለም ነገር ነው። አይቻቸው እስቲ አራዝማለሁ ኮንትራቴን። እንደ ኪራይ ቤት አይደለም፣ እንደ ግዢ ቤት ነው። እንደገና ደግሞ ሲግኒፊካንሱ በጣም ወሳኝ ነው። ኦል ኦር ነን ነው። ከዛ ታይሚንጉን ደግሞ እናያለን። ስለዚህ ከዚህ የተነሳ ይሄ ነገር ሶ ስፔሻል ሶ ዲር፣ ልንጠማለት ልንጓጓለት የሚፈልግ ነገር ነው ማለት ነው። ከዛ በኋላ መንፈስ መሞላትና በእሳት መሞላት፣ እሱ ዮሐንስ ላይ በእሳትና በመንፈስ ያጠምቃቸዋል፣ በእሳት ያጠምቃቸዋል ነው የሚለው አይደል? ዮሐንስ ላይ በመንፈስ
ይሄ ምንድነው የሚሆነው ሰው መንፈስ ቅዱስ ሲሞላ የሚለውን ሐሳብ እስቲ እንረዳው። ሰው መንፈስ ቅዱስን ሲሞላ የሚሆነው ነገር የእግዚአብሔርን ነገር ነው የሚጋራው። የእግዚአብሔርን ነገር ነው የሚጋራው እና አሁን በመንፈስ መሞላት በእሳት መሞላት ሁለቱም የእግዚአብሔር ባህሪዎች ናቸው። እግዚአብሔር ምንድነው? እግዚአብሔር መንፈስ ነው ይላል። እግዚአብሔር መንፈስ ነው ይላል። እንደገና ደግሞ እግዚአብሔር እሳት ነው ይላል በዕብራውያን ላይ። እግዚአብሔር መንፈስ ነው፣ እግዚአብሔር እሳት ነው ይላል በዕብራውያን ላይ። ስለዚህ በመንፈስ ቅዱስ ስንሞላ እነዚህን የእግዚአብሔር ባህሪያት ነው የምንጋራው እና ምንድነው የሚያረገን ይሄ ነገር ምንድነው የሚያረገን የሚለውን ነው ማየት ያለብን። አሁን መንፈሱን ስንጋራ በቆሮንቶስ ላይ እንደሚናገረው በአንደኛ ቆሮንቶስ ነው ሁለተኛ ቆሮንቶስ ምዕራፍ 2 ጥቅሱን ባነበው እንደውም ጥሩ ይመስለኛል። እሱን አንደኛ ቆሮንቶስ ምዕራፍ 2 ከ10 እስከ 3 እና ሕዝቅኤልንም አውጥተን እናነባለን። አንድ የሚችል ሰው ካለ እኔ ቆሮንቶስን ስታወጣ ሕዝቅኤል 1:15-21 የሚያወጣልኝ ሰው ሕዝቅኤል 1 ከ15 እስከ 21 አወጣሽ አንብቤልን እስቲ። መስራት አንድ 15 እንስሶቹንም ስንመለከት እነሆ በአራት እንስሶች አጠገብ በምድር ላይ አንድ መንኮራኩር አየሁ። የመንኮራኩሩ መልክ እንደ ብርሌ ነበር። አራቱም አንድ አምሳያ ነበሩ። ስራቸውም በመንኮራኩሩ ውስጥ እንዳለ መንኮራኩር ነበር። በየአራቱ ጎዳናዎች ይሄዱ ነበር፣ ሲሄዱም አይገላመጡም ነበር። ቁመታቸው የረዘመ የሚያስፈራ ነበር። የአራቱም ክበብ ዙሪያው በዓይን ተሞልቶ ነበር። እንስሶቹም በሄዱ ጊዜ መንኮራኩሮቹ በአጠገባቸው ሄዱ። እንስሶቹም ከምድር ከፍ ከፍ ባሉ ጊዜ መንኮራኩሮቹ ከፍ ከፍ አሉ። መንፈሱ በሚሄድበት ሁሉ እነርሱ ሄዱ። የእንስሶቹ መንፈስ በመንኮራኩሮቹ ውስጥ ነበርና መንኮራኩሮቹ በእነርሱ አጠገብ ከፍ ከፍ አሉ። የእንስሶቹ መንፈስ በመንኮራኩሮቹ ውስጥ ነበርና እነዚያ ሲሄዱ እነዚህ ይሄዱ ነበር፣ እነዚያ ሲቆሙ እነዚህ ይቆሙ ነበር። እነዚያም ከምድር ከፍ ከፍ ሲሉ መንኮራኩሮቹም በአጠገባቸው ከፍ ከፍ ይሉ ነበር። ጌታ ይባርክሽ። አሁን እንስሶችና መንኮራኩሮች ያሳየናልና አንድ አይነት ሪዝም እንዲኖራቸው መንኮራኩሮቹና እንስሶቹ አንድ አይነት ሪዝም እንዲኖራቸው ያደረገው መንፈሳቸውን መንፈሱ የእንስሶቹ መንፈስ መንኮራኩሮቹ ስለገባባቸው ወይም ስላለባቸው እንስሶቹ ከፍ ሲሉ ከፍ፣ ዝቅ ሲሉ ዝቅ፣ ቀጥ ሲሉ ቀጥ፣ ሲሄዱ መሄድ አንድ አይነት ሪዝም መንኮራኩሮቹ እንስሶቹን የሚከተሉ ሆኑ። መንፈስ የእግዚአብሔር መንፈስ ማግኘት ማለት በሱ ሪዝም መፍሰስ ማለት ነው። በሱ ሪዝም ከሱ ጋራ መሆን ማለት ነው። ከሱ ጋራ መጓዝ ማለት ነው። ሐሳቡን ማወቅ ማለት ነው። ይሄንን አንደኛ ቆሮንቶስ 2 ደግሞ በደንብ ያብራራልናል። መንፈስም የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉን ይመረምራልና ለኛ እግዚአብሔር በመንፈሱ በኩል ገለጠው። በእርሱ ውስጥ ካለው ከሰው መንፈስ በቀር ለሰው ያለውን የሚያውቅ ሰው ማን ነው? እንዲሁም ደግሞ ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን ማንም አያውቅም። ለኛ ግን ከእግዚአብሔር እንዳይተሰጠን እናውቅ ዘንድ ከእግዚአብሔር የሆነውን መንፈስ እንጂ የዓለምን መንፈስ አልተቀበልንም ይላል። የእግዚአብሔርን ነገር ማወቂያ ነው መንፈስ። በመንፈስ ስንሞላ ስፒሪት ፊልድ ማለት ምንድነው? የእግዚአብሔር ሐሳብ እንዲገባን እግዚአብሔር አብረን እንድንተም የሚያደርግ ነገር ነው።
ምንድነው ገላትያ ላይ ይሄንን ምን ይለዋል? የእግዚአብሔር ልጅ መሆን ይለዋል። የእግዚአብሔር ልጅ መሆን ይለዋል። ባህሪውን መካፈል ማለት ነው። ባህሪውን መካፈል ማለት ነው። ልጆች ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ ይላል። እሱን የሚፈልግ እሱን የሚል ከሱ ጋር አይደንቲፋይ የሚያደርግ ልጅ ማለት ባህሪውን ማለት ነው። ባህሪውን የሚይዝ ማለት ነው። ስፒሪት ስንሞላ ይሄ ነው የሚያደርግ እንደዚህ ነው የሚያደርገን። በዮሐንስ ወንጌል ምዕራፍ 20 ላይ እፍ አለባቸውና መንፈስ ቅዱስን ተሞሉ ይላል። ልክ ይሄኛው ክፍል በግሪኩ ልክ አዳምን ሲፈጥረው እግዚአብሔር እፍ አለበት እንደሚለው አይነት ነው እና ይሄ ልጅነትን ማንነትን መውረስ የሚያሳይ ሁኔታ ነው። ሌላው ባህሪው ደግሞ እግዚአብሔር እሳት ነው። ስለዚህ ይሄ ባህሪው በህይወታችን በመንፈሱ በኩል እንዲገለጥ ይፈልጋል እግዚአብሔር። ምንድነው የሚሆነው? እሳት ማቃጠል ነው። አንደኛው ነገር በአንድ በኩል በእኛ ውስጥ ያለውን ነገር ያቃጥላል። መንፈስ ቅዱስ በውስጣችን ሲገባ የሚያደርገው ነገር ነው። በእኛ ውስጥ ያለውን ነገር ያቃጥላል። በሌላ በኩል ደግሞ እኛ የጠላትን ሰፈር እንድናቃጥል ያደርገናል። ኃይለኛ ያደርገናል። እኛን ብርቱ ያደርገናል። ለአገልግሎት ያነሳሳናል። ለአገልግሎት ያበረታናል። በወደረኞቻችን ፊት ጠንካራ ያደርገናል። ስለዚህ የዲግሪ ጉዳይ ሊኖረው ይችላል። ማለት ልክ አሁን የባትሪዎች አሉ፣ የተለያዩ ባትሪዎች። ሁሉ ባትሪ ሁሉን ነገር አያንቀሳቅስም። አሁን የሪሞት ባትሪ አምጥታችሁ መኪና አንቀሳቅስ ብትሉት አይሆንም። ስለዚህ የእሳቱ ኃይልና አቅም ይለያያል። ሐዋርያት አሁን የእሳት ነበልባል እስኪታይ ድረስ በከፍተኛ ኃይል ነበር የተሞሉት። ሌሎቻችን እንደሱ አይደለንም። ይለያያል። ልክ እንደ ቮልቴጅ ነው። ትንሽ ባትሪ አለ፣ ትልቅ ባትሪ አለ፣ የተለያየ ባትሪ አለ። ግን የኃይል ነገር የሚያሳይ ምንድነው? መንፈስ ቅዱስ ዶርማንት አይደለም። ኃይል አለ። የተወሰነ ኃይል እንደ እግዚአብሔር እንደሰጠን ስጦታ መጠን የሚገለጥብን ኃይል አለ። እሱን የሚያመለክት ነው እሳቱ። ሌላው የመንፈስ ቅዱስ ሙላትና መጠመቅ የሚለው ብዙ ኮሜንተሪ ቅድም እንዳላችሁት ነው የሚለው። ሙላት ማለት በየጊዜው መሞላት ነው። መጠመቅ ደግሞ አንድ የሚሆን ነገር ነው የሚል ነገር እንትን ይላል። ምንድነው ያነሳል። እሱ ላይ እኔ ብዙ ዲስፒዩት ማድረግ ብዙ እንትን ለማለት ይቸግረኛል። በእርግጥ መሞላት እውነት ነው፣ በየጊዜው የሚሞላ ነገር ይመስለኛል። መጠመቅ አንዴ ነው የሚለውንም ሐሳብ ብዙ አልቃወምም። ግን ኢየሱስ ክርስቶስ በዮሐንስ ምዕራፍ 20 ላይ መንፈስ ከሞላቸው በኋላ ነው ወስዶ ደግሞ ያጠመቃቸው። የተጠመቁት በሐዋርያት ሥራ ነው። የተሞሉት ግን በምዕራፍ 20 ላይ እፍ አለባቸውና መንፈስ ሞላባቸው ይላል ከሞቶ ከተነሳ በኋላ። ግን የተጠመቁት በኋላ ነው። የቱ ይቀድማል ምናምን የሚል ዲስፒዩትም ሊያመጣ ይችላል። ግን እኔ በጣም የፈለግኩት ነገር ይሄ መጠመቅ የሚለውን ነገር ከዮሐንስ ጥምቀት ጋር ነው ያያያዘው። በጣም እንድናየው የፈለግኩት ነገር መጠመቅ የሚለውን ነገር ከዮሐንስ ጥምቀት ጋር ነው ያያያዘው ጌታ በሚናገርበት ጊዜ። ስለዚህ ከውሃ መጠመቅ ጋር ስዕሉ ፒክቸሩ እንዲመጣልን የፈለገ ይመስላል። ከውሃ መጠመቅ ጋር ስዕሉ ፒክቸሩ እንዲመጣልን የፈለገ ይመስላል እና የውሃ መጠመቅ ኢመርሽን ነው፣ መግባት ነው ውስጥ። ሞቱን በሚመስል ሞት አይደለም እንተባበረው፣ ዲፕ ገብተን ነው የምንወጣው። እና ይሄ መጠመቅ ባፕቲዝም የሚለው ነገር እንደሱ ይመስለኛል። ኢመርሽን ነው፣ በቃ ግብት ማለት ነው፣ መንፈስ ውስጥ ጥልቅ ማለት ነው። ሁለመናችንን የእግዚአብሔር መንፈስ ሲወስደው ይመስለኛል። ልክ ሮሜ 6:1 ላይ እንዳለው 6:1-5 ላይ ስለ ጥምቀት እንደሚያስረዳው አይነት ማለት ነው።
እንደገና አንደኛ ቆሮንቶስን ስናየው ይሄንን የሚደግፍ ሐሳብ እናገኛለን። አንደኛ ቆሮንቶስ ምዕራፍ 10 ከ1 እስከ 8 እሱን ክፍል ላንብበው። እንትን ማለት ነው በመንፈስ መጠመቅ ማለት በቃ መመሳሰል፣ በሮሜ መሰረት መመሳሰል፣ አንደኛ ቆሮንቶስ ምዕራፍ 10 መሰረት ደግሞ በቃ መተባበር። አንደኛ ቆሮንቶስ ምዕራፍ 10 ከ1 እስከ 2 ምን ይላል? ወንድሞች ይህን ታውቁ ዘንድ እወዳለሁ፣ አባቶቻችን ሁሉ ከዳመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ፣ ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ። ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ ይላል። እና የመተባበር ምልክት ከእግዚአብሔር ጋር አንድ የመሆን ምልክት ነው ይህ መጠመቁ። ያንተነን አንተ እንዳልከው ያንተነን ብሎ የመተባበር ምልክት ነው። መተባበር ኢን ፕራክቲስ እንዲሆን ማለት ነው። ዲክላሬሽኑ የውሃ ባፕቲዝም ነው። የመተባበራችን ዲክላሬሽን የምንናገረው ለዓለም የምንናገረው ለሰይጣን የምንናገረው በውሃ ጥምቀት ነው። በመንፈስ ጥምቀት ግን በተግባር መተባበራችንን የምናሳይበት ነው። በተግባር ዲክሌር ያደረገውን በውሃ ጥምቀት በተግባር ተለውጠን ሞቱን በሚመስል ሞት እንደተባበረን ህይወቱን በሚመስል ትንሣኤውን በሚመስል ትንሣኤ እንተባበራለን አይደል የሚለው ያ ዲክላሬሽን ነው። የሚያስተባብረን ግን መንፈስ ቅዱስ ነው። በመንፈስ እንጠመቅ እንተባበራለን ማለት ነው በትንሣኤው። ይህንን ሐሳብ እንድናነሳው ነው። አንዴ ነው እንትን ነው ብዙ ኮመንተሪ እንዳልኳችሁ መሞላት በተደጋጋሚ የሚሆን ነገር ነው። መጠመቅ ግን አንዴ ነው የሚል ሐሳብ ነው ያላቸው። ግን ከዛ በላይ ይሄኛውንም እንድናስብ ብዬ ነው ጥቂት ጊዜ ወሰድኩኝ። እግዚአብሔርን እናመሰግናለን። አይ ቲንክ ከዚህ በላይ መሄድ አንችልም። ስለዚህ ዛሬ ስለ ተስፋው ነው ያነሳ ነው። ተስፋው እንደው ተራ ተስፋ አይደለም። እንደ አብርሃም ተስፋ እንደዚህ አይደለም። ፕሮሰስ ነበረው፣ ትልቅ ፕሮሰስ። ተስፋው ስኮፑ በጣም ትልቅ ነው። ተስፋው ሲግኒፊካንሱ በጣም ትልቅ ነው። ተስፋው ታይሚንጉ ክሩሻል ነው። በዚህ የተነሳ ቬሪ ስፔሻል ተስፋ ነው ብለናል ዛሬ ስንማር። እንደገና ደግሞ ምን አለን? በመንፈስ ቅዱስ መጠመቅ ኢመርስ ማድረግ ነው፣ መተባበር ነው። ጥምቀቱ የውሃ ጥምቀቱ ዲክላሬሽን ነው፣ ንግግር ነው፣ ወሬ ነው፣ ማሳየት ነው ለዓለም። ይሄኛው ግን ህይወቱን የምንኖርበት ነገር ነው ብለን ተነጋግረናል። ከዛ ስፒሪት እና ፋየር የሚለውን ደግሞ የእግዚአብሔር ባህሪ ነው ሁለቱም። ስፒሪት ማለት ከሱ ጋር መትመም ነው፣ የሱን ልብ ማወቅ፣ ለሱ ያለውን ነገር ማወቅ ነው። ፋየር ደግሞ በእኛ ያለውንም ነገር ኃይል ነው፣ በእኛ ያለውንም አቃጥሎ ዓለምንም የሰይጣንንም ሐሳብ ከውጭ ያለውንም የሚያቃጥል ጉልበት ነው። ቮልቴጁ ግን ሊለያይ ይችላል ብለናል። እግዚአብሔር እናመሰግናለን። ወደ አዜብ እመልሳለሁ።